ልከፍልሽ አውቀሽ ያልሽው መስሎኝ የምር ከመዳም ተበድረሽ ነው? የምሬ ነው የምልሽ የምሬን። ለወንድ ሲሆንማ ከመዳምም ትበደራላችሁ። ለወንድ ሲሆን ለወንድ ሀቡ ጋር ግን አንድ ቀን ጽፌ ታስገባኛለች ታያለች ስለው እንጦሮጦስ ግቢ ማለቱ በጣም ተናድሩ። አሳየዋለሁ እንዴት እንጦሮጦስ አይደለም ሀቡን እንጦሮጦስ ግቢ አለ። እግዚአብሔርን ሀቡዬ እግዚአብሔርን ነው የምልሽ እንጦሮጦስ ግቢ ነው ያለ። አንቺ ባትልኪለት 100,000 ብሩ ባትልኪለት እንዴት ከጓደኞቹ ተነጥሎ እሱ ቀድሞ በ8 ቀኑ እንግሊዝ ይገባል? እድሜ ላንቺ። ጓደኞቹማ ሚልክላቸው አጥተው እዛው ቀሩ አሉ። ፈረንሳይ ናቸው ጓደኞቹ። የሱ ጓደኞቹ ሚልክላቸው አጥተው እንዳንቺ አይነት ደግ ሰው አጥተው ጓደኞቹ እንዳንቺ አይነት መልካም ደግ ሰው አጥተው ሚልክላቸው አጥተው እዛው እስካሁን ተኝተዋል። እሱ ግን በ8 ቀኑ ከፈረንሳይ እንግሊዝ ገባ። እድሜ ላንቺ። ከገባ በኋላ ደግሞ ማለት ነው ገኒ ይሄን ውዴታ አርገሽልኛል ይሄን ብር እንኪ ብሎ በሰላም መመለስ ይችል ማለት ነው። በቃ መቦለክ ምንም አታመጭም። እኔ ማንንም አልወክልም። ምን በቃ ያላለው ነገር እኔ ወሬውን ይሄ ነው አይደለም። ግን እኔ አንቺ ስለደፈረ ነው አሁን እዚህ ጋርም ልናገረው የፈለኩ። እንኳን ነገርሽኝ ባለጌ። ቆይ ልኩን ነው ማስገባው። ዝም በይው። እኔ የምልሽ ማለት ነው ገኒ ስትተዋወቁ በቲክቶክ ማን ያስተዋወቃችሁ? እንዲሁ እንትን ገብተን እንደዚህ ስናወራ ነው። በቃ በውስጥ ገብቶ ቁጥርሽን ምናምን አለኝ ራሱ። ከዛ ቁጥሬን ነው አይደለም። አንቺ ላይቭ ተጠቃሚ ነሽ? አይ አይደለም። ሰው ጋር እንደዚህ ሰው ቤት ገስት ገብተሽ ገስት ገብቻ ከዛ ሰው ቤት ገስት በገባሽበት ስታወሪ ድምፅሽን ወዶት መጥቶ ፎሎ አድርጎሽ በኢንቦክስ ቁጥርሽን ሲልሽ አንቺ ስትታረግሽ ቁጥርሽን እኔም ቁጥሬን ሰጣሁት። ከዛ በኋላ የት ሀገር ልጅ ነሽ አለ ምናምን። ከዛ ወረን እሱ የት ሀገር ልጅ ነህ ምን ተባባል። ሀቡዬ ትዳር ምናምን እንዳለው ነገረኝ። ዳይሬክት ምንም አልዋሸም። በቃ እውነቱና እኔ ባለ ትዳር ወንድ ጋር በስልክ ምንድን ነው የምታወራው? እንደው እመቤቴን ነው የምልሽ። ይኸው እንደው አሁን እኔ አሁን ጆርዳን ነኝ ያልኩሽ። እንደው አገሬ ያግባኝ ጠላትሽ ከወንድምነት የዘለለ ወሬ አንድ ካወራሁት እኔ ከምላሴ ፀጉር በቃ አይዞህ ትገባለህ። እንደዚህ እዚህ ጋር ጭንቀት እንትና ጸልይ፣ ጸሎት አርግ፣ መጽሐፍ ካለ መጽሐፍ ቅዱስ አንብብ። ከእንትኖች ጋር እነዚህ ኤርትሮች ጋር ነኝ ሲለኝ ከእነሱ ጋር ቁመ ማታ ጸልይ፣ እግዚአብሔር አንድ ቀን አለው እያልኩ ነው። ከዛ ከመጽናናት የዘለለ ወሬ የለም። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ አንዳንድ ሴቶች በጣም የዋህ ናቸው፣ በዛውም ላይ ተጎጂ ናቸው ማለት ነውና ከመዳሟ 120,000 ሪያል ተበድራ እንግዲህ ከፈረንሳይ ወደ እንግሊዝ አስገብተዋለች ማለት ነው። እንግዲህ ይሄ ማለት ባለትዳር ወንድ ነው፣ ተስማምታበታለች። ባለትዳር ነኝ እያላት ነው፣ አልዋሻትም። ባለትዳር ነኝ ታገባሽ አግቢኝ ነው ነገሩ ማለት ነውና ባለትዳር ወንድ እኔ የሁለት ማለት መግባት በጣም ከባድ ነው የሚሆንባችሁ ለእናንተ እና ከባድ ነው። 120,000 ሪያል ማለት እንግዲህ አስቡት ወደ 4,200,000 ብር አካባቢ ነው የሚሆነው ማለት ነው። እና ይህን 4 ሚሊዮን በስንት ከርቷታል? በስንት አመት ሰርታችሁ እንደምትከፍሉት አላውቅም። 4 ሚሊዮን ማለት ከባድ ነው ወላሂ። 60,000 ሪያል ወደ 200,000 ብር ነው የሚሆነው፣ ወደ 2 ሚሊዮን ነው የሚሆነው 60,000 ሪያል ማለት ነው። 60,000 እንደዛው 4 ሚሊዮን አካባቢ ማለት ነውና እኔ ወላሂ በጣም ነው ያሳዘነችኝ። ምክንያቱም የዋናት አምናዋለች ማለት ነውና የሁለቱም ተስማምታ ገብታለች። ከባድ ነው። እኔ አንዳንዶቻችሁ ደግሞ ትናንትና አንዷ ጥያቄ በውስጥ መልሳልናለች ማለት ነውና ምን ብላለች? ቤቴን ሰርቼ ጨርሻለሁኝ ግን እኔ ቤት ሚስት አስገብቶ አግብቷል አለችና እንደዚህም አለ። ከሰራችሁ በኋላ ደግሞ ብዙ አመት የምትቆዩ አላችሁ። በቃ ቤታችሁን ከሰራችሁ በኋላ ኑ ቶሎ ወደ ትዳራችሁ ግቡ። ምክንያቱም አንድ ስሜት አለ። ስሜት ደግሞ እንደዚህ ቁሞ አይጠብቅም። ወንድ ልጅ ያገባል ማለት ነው። ምክንያቱም አለ ጊዜ አለ፣ የሁሉም ጊዜ ያለው። ሰርታችሁ ቶሎ በቃ ትዳራችሁን የሚያዋጣችሁ ወላሂ ምሬ ነው። ቤተሰብ ብትሉት እናት አባት ብትሉት ሁሉም ነገር ያለ ትዳር አያምርም።
ሁሉም ነገር ማለት ነው። ብቸኝነት እስከመቼ? አንዳንዶች ወንዶች አሉ፣ ሁሉም ሴት ይለያያል፣ ሁሉም ወንድ ይለያያል። በዛ ልክ መታችሁ ትዳራችሁን ያዙ። ከዛ በኋላ የሆነውን እዚሁ ሁናችሁ ማየት ነው እንጂ ሰው ሀገር ሆናችሁ እኔ የሰራሁበት ቤት ሚስት አገባ ማለት ቀላል አይደለም። ምክንያቱም አንቺ ሰራሽ አልሰራሽ፣ ምክንያቱም ነይ ባለሽ ሰዓት ካልመጣሽ ደግሞ ያው እጣ ፈንታሽ የሁለት ነው የሚሆነው እና እሱን ራስሽን ጠብቀሽ ብትመጪ ወደ ሀገርሽ መተሽ ብትወልጂ ከትዳርሽ ብትሆኚ ነው የምለው እኔ። እና አንዳንድ ሴቶች ደግሞ ህዳችሁ በቃ ህዳ ይስጣችሁ፣ የምሬ ነው። ምክንያቱም እንደዚህ ይሄን ያክል ገንዘብ ከወንድ ተበድራችሁ ለወንድ መስጠት ያውም ተበድራችሁ ወላሂ ከባድ ነው። እንግዲህ የራስሽ ጉዳይ ነው ያላት እንደሰማችሁት ነው። ወላሂ በጣም ገርማኛለችም አሳዝናኛለችም ማለት ነውና 120 ሺህ ሪያል ተበድራ መስጠት ምን አይነት ሴት እንደሆነች አላውቅም። ወላሂ በተለይ ለባትዳር ወንድ እኔ እዛ ቤት ስትውሉ ወንድ ያለ አይመስላችሁ መሰለኝ። ወላሂ ይቅርታ አድርጉልኝና ማለት ነውና በዚሁ ልክ እዚህ አንድ በቃ ጥሩ ወንዶች አሉ። ወላሂ የምላችሁ የመጀመሪያችሁን አግቡ። በቃ ትንሽ በሰል ቢል ጥሩ አይደል? ምክንያቱም ትንሽ የልጅ ወጣት ምናምን ሆኖ በጣም አስቸጋሪ ነው። ትንሽ አየት ያደረገ ብታገቡ አሪፍ ነው እና ቀጣይ ቪዲዮ ደግሞ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበርታቱን ማለት ነው። ይህን ሁል ጊዜ የምንሰራውን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉን እናመሰግናለን። አንዳንዶቻችሁ ደግሞ ቪዲዮ ነው ምናምን ትላላችሁ። እኔ ለእናንተ ትምህርት እንዲሆን ብዬ ነው የማመጣው እንጂ ከቪዲዮ ከምናምን የቆየ ቪዲዮ አይደለም የማመጣው። ምክንያቱም አሁን ይሄ ቆየ ይመስላችሁ ይችላል፣ ግን አሁን ነው የመጣው። ሰሞኑን ያየሁት ላይ በጣም ከባድ ነው፣ አሳዝናኝ ነው። ያው ሁላችሁም ትምህርት እንዲሆናችሁ ብዬ ነው ያመጣሁት። ለዛ ነው። አመሰግናለሁ። ሼር አድርጉልኝ። ቴንኪው። መልካም ስራ ይሆንላችሁ። መልካም ቆይታ። ሰርታችሁ ወደ ሀገራችሁ የምትገቡበት አመት ይሁን። ይሄ አመት 2018 2017 ይባባችሁ። ወደ ሀገራችሁ ለመምጣት የፈራችሁ 2018 ይግቡ ማለት ነው። አመሰግናለሁ። ሻው